ሁሌም ወደ ቤቱ ሲገባ ሽታውን ለማጥፋት በሩ ላይ አልኮል በመድፋት ነው። በመቀጠልም ውሻውን ያጥበዋል። ልክ መጨለም ሲጀምር ሁሉንም በሮችና መስኮቶች በጥንቃቄ በመዝጋት ውሻውንና ጥይት በመያዝ ወደ መታጠቢያ ገንዳ ውስጥ በመግባት ድምፁን ያጠፋል። ምክንያቱም ደግሞ ማታ ላይ አውሬዎች ሁሉም ቦታ ናቸው። በአንድ ቫይረስ ምክንያት 80% የሰው ልጅ ጠፍቶ ነበረ። የቀሩት ደግሞ በጣም ወደ አስፈሪ አውሬነት ተቀይረዋል። ብርሃን ስለሚፈሩም የሚንቀሳቀሱት ማታ ማታ ላይ ብቻ ነበር። ነገር ግን በጣም ከባድ የሆነ የማሽተት ችሎታ ነበራቸው። ሮበርትም ቀኑ የራሱን ደም በመጠቀም ላቦራቶሪ ውስጥ ለቫይረሱ የሚሆን መድኃኒት ይፈልጋል። ቀን ላይም ውሻውን ይዞ በመውጣት እንደሱ ቫይረሱን ተቋቁመው የተረፉ ሰዎች ካሉ ይፈልጋል። እንዲሁም ደግሞ ሚኒከን የሚባሉ በቀን የሚወጡ ነገር ግን ምንም አይነት እንቅስቃሴ የማያደርጉ ፍጥረቶችን መልስ ባይሰጡትም ያዋራቸዋል። ለ3 ዓመታት ሰዎችን ቢፈልግም ሊያገኝ አልቻለም። አንድ ቀን ግን ላቦራቶሪ ውስጥ ያለው ሙከራ እንደሰራለት ይመለከታል። የሙከራ አይጧ ልክ የሱን ደም ሲሰጣት ወደ ትክክለኛ ሁኔታዋ ስትመለስ ይመለከታል። ይህንንም ሲያይ ውጭ ካሉት አውሬዎች አንዱን በመያዝ የሰራውን መድኃኒት ለመሞከር በማሰብ ወደ ውጭ ይወጣል። የራሱንም ደም እንደ ወጥመድ በመጠቀም አንዷን የሴት አውሬ ይይዛታል። የሌሎችንም አውሬዎች ትኩረት ይስባል። ነገር ግን ብርሃን ስለነበረ ሊከተሉት አልቻሉም። ወደ ላቦራቶሪ በመመለስም ሴቷ ላይ ያገኘውን መድኃኒት ይሞክረዋል። ነገር ግን ምንም አይነት ለውጥ ሊያገኝ አልቻለም። በሚቀጥለውም ቀን ውሻውን ይዞ በመውጣት ሰው መፈለግ ይጀምራል። ነገር ግን ጭራሽ ያልጠበቀውን ነገር ይመለከታል። ለ3 ዓመታት ምንም አይነት እንቅስቃሴ አድርጎ የማያውቀው ሚኒከን አንገቱን ሲያንቀሳቅስ ይመለከተዋል። ይህ ፊልም ትንሽ የቆየ ቢሆንም እጅግ በጣም ትወዱታላችሁ። የፊልሙን ርዕስ ላይ አስቀምጥላችኋለሁ።